ሰላም ጤና ይስጥልኝ እንደምን ቆይታችኋል? የተከበራችሁ የአርሰናል ደጋፊዎች እና አድናቂዎች መሰናዷችን የአርሰናል ጉዞ በተለይ ደግሞ በሚቀጥለው 2025 እና 2026 የአርሰናል ጉዞ ምን ይመስላል? ይሄንን የተሻለ ለማድረግ እና ቀጣይ ዓመት ዋንጫ ለመብላት የፊት መስመሩ ማጠናከር አለበት እና ይህንን ለማድረግ ደግሞ ከአሁኑ እንቅስቃሴ ጀምሯልና ቀጣይ እነማን ቢያመጣ ውጤታማ ሊሆን ይችላልና እንደተለመደው የሊጉ አድማቂና አሯሯጭ ሆኖ መጨረሻ ላይ ሸርተት ይላል ወይስ የተሻለ ነገር መምጣት መፍጠር ይችላል በክለቡ ላይ? በቀጣይ የምናየው የአርቴታ ቡድን ምን ይመስላል የሚለው ነገር የምናይ ይሆናል። ይህንን በዚህ ጉዳይ ላይ ሀሳብና አስተያየታቸውን እንዲሰጡን ባለሙያ ጋብዘናል። ባለሙያችን ሳስማን ይባላሉ እና በአርሰናል ክለብ ጉዳዮች ዙሪያ ላይ ትልቅ ልምድ ያላቸው እና በርካታ መረጃዎች አሏቸው ተብሎ የሚታሰቡ ባለሙያዎች ናቸው እና ጥሪያችንን አክብረው ስለመጡ ሳስማን እናመሰግናለን። እና በዚህ ጉዳይ ላይ እስኪ ምን ትላለህ? ቀጣይ አርሰናል ጉዞ ምን ይመስላል ብለህ ታስባለህ? እና ከወዲሁ የምጠብቀው ነገር ምን ይመስላል? እኔም አመሰግናለሁ አክብራኝ ስለጋበዝከኝ ከልብ ነው አመሰግነው። ነው የአርሰናል ጉዳይ የቀጣይ ጉዞ ምን ይመስላል? የዋንጫ ተፎካካሪ ይሆናል ወይስ ዋንጫውን ይበላዋል? ይህን ደግሞ ለማጠናከር አሁኑኑ የፊት መስመሩ ለማጠናከር እንቅስቃሴ ጀምረዋል እና ዋጋዋን ማን የሚያስብሉ ተጫዋቾች ናቸው የሚያስፈርመው እና ቀጣይ ዋንጫ እንበላለን፣ ተፎካካሪ ሳይሆን ዋንጫ እንበላለን፣ ሁሌ አራራጭ ሆነን ሁሌ እንደ ጃፓናውያን ከፊት መርተን ማራቶኑ መጨረሻ 40 ቤት ወይም 40 ምናምን ኪሎ ሜትር እንደሚቀሩት ጃፓኖች ወደኋላ እንደሚቀሩት እኛ እንደዛ ሆነን አንቀርምና በቀጣይ ዋንጫ እንበላለን እና ይሄ ለደጋፊዎቹ እገባላቸው ቃል ነውና ናይስ ዋንጫ እንበለዋለን።